እኔ እኮ እየነገርኩ ያለሁት እኮ ስሜቴን እኮ አይደለም ዕውቀቴን ነው የምነግርኩ እኔ ስሜቴን አሃዱ አብሎ ጀምሮ እቶ በሰላም እስከም በከክርስቶስ ስለሆነኛ አይገባንም እኮ ለዛ ነው እንግዲህ አይሁላ ምን መሰለ አንተ ፊዚክስ አይገባኝም ብለ ፊዚክስ ይጥፋ ማለት አትችልም ወደ ኬሚስትሪ መቀየር ነው አንተ ልክ ነው አሁን የኛ ሰው ችግሩ ምንድነው እኔ ያልገባኝ ይጥፋ እንደኔ እኔ አትናቴዎስ እንዳለው እኮ ነው አይነ ስውር የፀሐይን ብርሃን ማየት ካልቻለ ፀሐይ የለች ማለት አይችልም ትክክል እንዴ ሰውዬ ፀሐይ የለች ማለት አይኑ ብቻ ጭንቅላቱን ተነክቷል ማለት ነው እንዴ ወናቴን ነው ማለት እኛ ቅዳሴው ነው የኛ ድክመት አለ ማብራራት አለብን መተንተን አለብን ማስተዋወቅ አለብን ማሳየት አለብን ነገር ግን እኔ አንዳንድ ሰዎች አሁን ከኛ ቤት ሲያን ወጣን የሚሉ ሰዎች ብዙ ሰዎች አሁን በቤተ ክርስቲያን ብዙ ትምህርት አለው ሲሉ ሰማለው እኔ እነዛ ዲያቆናት እኮ ናቸው ዲያቆን ማለት እኮ የነርስ ለዶክተሩ ተላላኪ አይደለም የቄሱ ተላላኪ ማለት እኮ ነው የረባ ዕውቀት ያለ እነሱ ስለማያውቁት ትልቅ ዕውቀት ያለ ይመስላቸዋል እንትና እዛ እኮ ዲያቆን ነበር እዛ ዘማሪ ነበር እዛ ዘማሪ አውደ ምሕረት የሆነ የአማርኛ ግጥም ሸምድዶ መጥቶ ከመመናኑ የሚለየው ግጥም ሸምድዶ መድረክ ላይ ስለዘመረ ብቻ ምንም ልዩነት የለውም ይሄ ማወቅ አለባቸው ስለዚህ እኔ ፕሮቴስታንት ወንድሞቻችንም እንደው ቤተክርስቲያን ስትሰደብ ቅዱሳን ሲንቋሸሹ ቤተ ስትሰደብ ሊያጨበጭቡ አይገባም እረፉ ማለት አለበት እኛም ጋር የኛም ሰባኪያን የራሳችን ሳያልቅብን እምንናገረው ሳናጣ የሌላውን ሃይማኖት መሳደብ የሌላውን ፓስተር ማንቋሸሽ የሌላውን እምነት መንካት በፍጹም ነው በየእምነት ተቋማችንና እንደ ሰውነታችን እኔ ከዚህ በፊት እንደተናገርኩት እንደ ሰው እንገናኛለን እንደ ዜጋ እንገናኛለን እንደ እምነት እንለያያለን እንግዲህ በጣም ደስ የሚል ነገር ቃል ገብተውልናል መጋቢ አዲስ እንዳሉት ቅዳሴውን ግዕዙንኛ ያልተረዳነውን ጊዜ ሲኖርዎት ተርጉመው ደግሞ ቢያስተምሩን ለሁላችንም ለሌሎችም መልስ ለመመለስ ላይምሮአችንም በመናስቀደስ ጊዜ ያሰብን እንደውም እኮ አንድ ጊዜ በአማርኛ ልክ ያስቀደስን በእንግሊዝኛና በአማርኛ ጽሁፍ አለ ዱባይ ሀገር ነውና ቤተክርስቲያን ውስጥ በፕሮጀክተር አድርገው የዛን ቀን ያለቀስን ያስቀደስ ነው በአማርኛ ስናየው ለካ እንደዚህ ነው ለካ የሚለው ይሄ ቃል ይያልን እንባችን እየወረደ ነበር ያስቀደስ ነውና ብዙዎቻችን ግንዛቤው የለንም እኔ ዛሬ 7 አመት ፕሮቴስታንት ውስጥ 13 አመት ቆይታ የመጣች እህት ሰው አገናኘኝና እሺ እንደው እየተገናኘን እንማማር ነበር እግዚአብሔር የገለጠልኝንም ነግራት ነበርና እሺ ይሄንን ስነግራት እየይብላን ያለቀሰችው እኔ ብዙ አመት አስቀድሼ ነው ወደዛ ሄርኩት ትልቅ ሴት ናት ወደ 52 53 አመት የሚሆና ሴት ናት ብዙ ጊዜ ቆይቻለሁኝ አስቀድሼ አቃለሁ ነገር ይሄን ገልጦ የነገረን የለም ይሄን አብራርቱ የነገረን የለም ነው ያለችው ስለዚህኛ አብራርተን መናገር የኛ ስራ ነው አብራርቶ መናገር የኛ ስራ ነው እንግዲህ ዶክተሩ በትክክል የመድኃኒቱን አጠቃቀም ሳይናገር ቀርቶ ቢሳሳት በሽተኛውም ዶክተሩም ይቀጡበታል መድኃኒቱ ያመረጠው ፋብሪካ ግን